ሰላም ማስተዋልን ወይም ልብ ማለትን ፕራክቲስ እናደርግ ወይም ስንለማመድ በጥልቀት ሳይ ወይም ስናይ እና ስንጠይቅ የዛን ጊዜ በጣም በተረጋጋሚ የሚመጣው ለምንድን እንደዚህ ሆነው ለምንድን እንደዚህ ማስበው ማለት ኬት ነው የተነሳው ለምን እንደዚህ እንዳስብ አረጋኝ ለምንድን ነው ይሄንን ሐሳብ ወይም ቁጭ ብዬ በጥልቀት ሳይ ለምንድን ነው ሐሳብ የመረጥኩት ለምንድን ነው ቦታ የሰጠሁት ለምን አሁን መጣ እንደዚህ ብለን ስናይ ሁሉ ጊዜ መልስ የሚሆንልኝ ሁኔታዎች ናቸው ያመጡት ነገሮች ነው ሁኔታዎች ነው ያመጡት ማለት የሆነ ነገር ተጣብቆ ነው የመጣው የሆነ ነገር ይዞ ነው የመጣው ያው ዝም ብሎ አይመጣም ይመስላል ዝም ብሎ ይመጣል ግን ቁጭ ብለን ሜዲቴት ስናደርግ በጥልቀት ስናየው ዝም ብሎ አይደለም የመጣው ሁኔታዎች ነው ይዞት የመጡት የሆኑ ሁኔታዎች እኔ ማቃቸው ሁኔታዎች እኔ ክሬት ያደረኳቸው ከነገር ደግሞ እኔ ያላረኳቸው እዚህ ውጪ ሁኔታዎች እና ውስጣዊ ሁኔታዎች የሆነ ሁኔታዎች ናቸው የሚል ላይክ ተደጋጋሚ ኮንክሉዥን ደርሳል ድምዳሜ ይደርሳል ለምሳሌ ሜዲቴት ሳረግ አሁን ፐርሰናሊ በግሌ የገጠመኝን ነው የምነግራችሁ አንዳንድ ጊዜ አይታዩ ማለት አንዳንድ ጊዜ በጣም ስልብ ያሉ ናቸው ላይክ ፈጣን ናቸው ሁኔታዎች የሆነ ነገር ሲረብሽኝ በፍጥነት ነው የሚረብሽኝ ግን ዝም ብሎ አይደለም የተረበሽኩት ሁኔታዎች ናቸው የረበሹኝ ማለት ሁኔታዎች ተሰባስበው ነው የተለያዩ ሁኔታዎች እና ሌላ መልስ ያጣው በተደጋጋሚ ሜዲቴት ሳረግ ኮንተምፕሌት ሳረግ ለምን አሁን የምትሰሙኝ ሁሉ ይሄን ጥያቄ ስጠይቁ ሌላ መልስ ልታገኙ ትችላላችሁ ለምንድን ነው እንደዚህ ማሰበው እንትና እንደዚህ ስላለኝ ነው ለምንድን ነው የሆነ ላይ ፐርሰናሊ ልታረጉት ትችላላችሁ አሁን ሊለይ ይችላል መልሳችሁ ግን እኔ በጥልቀት ሳየው ከሁኔታዎች ውጪ ሌላ ነገር ላገኝ አልቻልኩም የምጠይቀው ጥያቄ መልሱ ሁሉ ጊዜ ኮንዲሽን ሆነ የተለያዩ ሁኔታዎች ናቸው የሚለው ነው አሁን ከዛ በኋላ ነው ላይክ የሚገርመው ፓርት ወይም የሚጠቅመው ፓርት እዚህ ጋር ነው እንግዲህ ቁጭ ብለን ሜዲቴት ስናደርግ በጥልቀት ስናይ ለምንድን ነው የሁሉ ነገር ሀፕን ያደረገብኝ ስንል የተለያዩ ሁኔታዎች እንደሆነ የተለያዩ ሁኔታዎች ተገጣጥመው እንደሆነ የተለያዩ ሁኔታዎች ተሳክተው እንደሆነ ግልጽ እየሆነልን በመጣ ቁጥር ከተለያየ ሁኔታ ውጪ የሆነ አንድ ነገሮች ማምጣት እንደማይችል በጥልቀት ያያየን ማወቅ ከጀመርን በኋላ ወይም ደግሞ ኤክስፒሪየንስ ማድረግ ከጀመርን በኋላ መስማት አይደለም የሆነ እኔ ስናገር ሁኔታ ነው ምናምን ብሎ መስማት ሳይሆን ራሳችን ቁጭ ብለን ሜዲቴት ስናደርግ ላይ ካሁን እንዳልኩት እኔ ብዙ ጊዜ የሆነ ነገር ካስቸገረኝ ለምሳሌ ሜዲቴት ሳረግ ትንፋሽ ልብ ማለት አስቸገረኝ ከሌላው ጊዜ በላይ በጣም ተበታተነ ሐሳቤ በጣም ማይንድ ዘለለ ከዚህ ወደዛ ያን ማንኪ ማይንድ ሆነ ለምንድን ነው ማለት ለምንድን ነው የዛሬው እንደዚህ ጠንከር ያለው በየራሴ ስጠይቀው በምክንያት ነው በሁኔታዎች ናቸው እንደዚህ ያደረጉት ሜዲቴት ለማድረግ ቁጭ ከማለት በፊት ያደረኳቸው ነገሮች ናቸው እዚህ ላይ ሊድ ያደረጉኝ በጣም ውዝግብግብ ካለ ሁኔታ ከሆነ የመጣሁት ቁጭ ብዬ ኮንሰንትሬት ለማድረግ ትንፋሽ ለማለት ይከብደኛል ቢቀር ይሻላል ወይም ደግሞ ራስን አረጋግቶ መጀመር ይሻላል ግን አንዳንድ ጊዜ ለምሳሌ በጣም ዴዲኬትድ ከሆነን ከሚገርም ወካባ መተን ጠንካራ ማይንድፉልነስ ከሌለን ቁጭ ብሎ ሜዲቴት ለማድረግ ስንሞክር ከወትሮ በላይ በጣም አስቸግረን በጣም ይንቀለቀላል ማይንዳችን ተነስተሩት ይለናል ዝም ብዬ ተነስቼ ከመሮጥ ይልቅ ስጠይቅ በጥልቀት ስጠይቅ ለምንድን ነው ይጠቅመኛል ቁጭ ብል ብረጋጋ ማንም ሰው ተንቀልቅሎ እየተጠቀመ የለም ስለዚህ ብረጋጋ አሁን ቁጭ ብዬ ሜዲቴት አድርጌ በጣም ይጠቅመኛል ግን ለምንድን ነው ተነሳ የሚለኝ ለምንድን ነው እንደዚህ ጨርስ የሚለኝ ለምንድን ነው ሂድና እንደዚህ አድርጌ የሚለኝ ከወትሮ በላይ ብዬ ራሴን ስጠይቅ ለሜዲቴሽን ከመቀመጤ በፊት የነበሩት ሁኔታዎች ናቸው በቃ ላይክ ያስቃል ሲምፕል ይመስላል ግን that's it ለዛ ነው የተንቀለቀልኩት ከሚገርም ብሊስፉል ወይም ሰላማዊ ቦታ ከመጣሁኝ ደግሞ ሜዲቴት ለማድረግ በጣም እንደውም ቁጭ እላለሁ ወይም ደግሞ በጣም ሜዲቴት አደርጋለሁ በጣም ረጅም ሰዓት ቁጭ እላለሁ ለምን የመጣሁበት ሁኔታ የተረጋጋ ሁኔታ ነው ከተንቀለቀለ ወይም ከተወዛገበ ቦታ ስመጣ ደግሞ ራሴን ለማረጋጋት ይከብደኛል ከተረጋጋ ቦታ ስመጣ ደግሞ ስለተረጋጋው ሜዲቴሽን ደግሞ መረጋጋት ስለሚመቸው ረዘም ያለ ሰዓት ሜዲቴት ማድረግ ይችላል አሁን እንደዚህ ስናየው ራንደም ኖርማል ይመስላል ግን አይደለም ሁኔታዎች ናቸው ይሄን ሪዛልት ያመጡት ይሄን ውጤት ያመጡት ሁኔታዎች ናቸው ያኛውን ውጤት ያመጡት የሚለውን አሁን ከወሬ ከንባብ ከማንበብ ወይም
የሆነ ሰው አለው ከማለት በላይ በኤክስፒሪየንስ ራሴ ላይ እያየሁት እመጣለሁ። ሰው ሁኔታዎች አሁን ወሬ አይደሉም ለኔ፣ የሆነ ቃል አይደሉም፣ ጥቅስ አይደሉም፣ ሪያሊቲ ናቸው። ይረዳኛል ማለት ላይክ ይሄንን ማወቄ ሪል ላይፍ ላይ ማወቄ ማለት ነው። ላይክ አሁን ላይ ማወቄ እውነትም ሁኔታዎች ናቸው እንደዚህ የሚያደርጉ ሁኔታዎች ነው እዚህ ውስጥ የከተተኝ ሁኔታዎች ናቸው። የተለያዩ ሁኔታዎች እኔ አስተዋጽኦ ያደረኩባቸው አሉ፣ ከነገና እኔ አስተዋጽኦ ያደረኩባቸው ከውጭ የመጡ የተለያዩ ሰዎች አስተዋጽኦ ያደረኩባቸው አሉ። አሁን እዚህ ጋር ምን ለማለት ነው የፈለኩት ይሄንን ማወቅ ራሱ ላይክ የሆነት ማወቅ ነው ውስጥ ማስገባት በጣም ጥቅም አለው። አሁን ኔክስት ታይም ሜዲቴት ለማድረግ ስቀመጥ ራሴን አረጋግቼ ወይም ደግሞ ሁኔታዎች እንዲረጋጉ ለማድረግ እሞክራለሁ። ወይም በሌላ ቋንቋ በሰፊው ደግሞ ከተባለ ከዚህ በኋላ ላይፌ ሁኔታዎች ማመሰቃቀል እንደሚችሉ ስላወቅኩ ላይፌ በጣም የተረጋጋ ለማድረግ እኔ መስራት እችላለሁ። ለምን እኔ ሁኔታ መጥቶ ሊበጠብጠው ይችላል። አብዛኞቹን ሁኔታዎች እኔ ለመቆጣጠር ሳይሆን ላይክ እኔ ለማመቻቸት እሞክራለሁ። የሆነ ፓርት ኦፍ የህይወት ቁልፍ ይገባኛል። ዝም ብዬ ወጥቼ የተለያዩ ሁኔታዎች ሲጫወቱብኝ ውለው መምጣት እንዲቀር አረጋለሁ። just because ስላወቅኩኝ ሁኔታዎች ቀኔን መበጥበጥም ቀኔን ማደስም ቀኔን ሰላም መስጠት እንደሚችሉ ስላወቅኩ ማለት ነው። እንዴት ነው ያወቅኩት? መጀመሪያም ቤኖ ኦብቪየስሊ ኮዚንግ ኮንዲሽን ተባለ። ተመቸኝ፣ አይዲዮ ይመቻል፣ ይሄው ነው ይሄ ስለሆነ ነው በጣም አሪፍ ይመቻል አይዲዮ። ግን ቆይቻለሁ ይሄን ከሰማሁት። ግን በደንብ ውስጥ የገባው ግን ራሴ ላይ አሁን ላይ ሳይሆን እና ያነ በጥበብ ወይም በጥልቀት በማየት በመጠየቅ ለምንድነው ኤኒቲንግ አሁን ላይ ሀፕን እያደረገባችሁ ያለው ነገር ለምንድነው የሆነው? በሁኔታዎች ነው። እሷ እነሱ አይደሉም፣ በሁኔታዎች ነው ማለት እነሱም አንድ ሁኔታዎች ናቸው ቤሲክሊ። ግን ስፔሲፊካሊ የሆነ ነገር አይደለም፣ አንድ ነገር አይደለም፣ የተለያዩ ሁኔታዎች ናቸው። ይሄን እንደዚህ በዚህ መንገድ ማወቅ ከቻለን እነዛን ኮንዲሽኖች እነዛን ሁኔታዎች ወደፊት ማስቀረት እንችላለን ማለት ነው። ማስራብ እንችላለን። እሳት እንዳይፈጠር በጣም ወሳኝ ነገሮች አሉ እሳትን የሚፈጥሩ። ስለዚህ እሳት እንዳይፈጠር ከፈለግን የሚቀጣጠል ነገር አካባቢው ካራቅን ኦክሲጅን አየር ካሳጣ ነው እሳቱ አይቀጣጠልም። ልክ እንደዛው ሁሉ ስቃዬ ሰፈሪንጌ ህይወቴ ሰላም እንዳይሆን ያደረገው ነገር እንዳለ የተለያዩ ሁኔታዎች ናቸው እዛ ውስጥ እንድገባ ያደረጉ። እኔ ቁጭ ብዬ በሜዲቴሽን በጥልቀት በማየት ባወቅኩኝ ቁጥር እነዛን ሁኔታዎች እነሱን በማራቅ ማስራብ ጀምራለሁ። ስቃዬን አስርበዋለሁ፣ ሰፈሪንጌን አስርበዋለሁ። which ምን ማለት ነው? የሚያሰቃየኝ ነገር ምን እንደሆኑ ሁኔታዎች አውቄ ከውስጥ ወሳኝ አቀጣጣዮቹን ካወጣሁኝ የሚመጣው ነገር ሰላም ነው የሚሆነው። ስለዚህ ህይወቴ በሰላም የተሞላ ይሆናል ማለት ነው። ሲምፕሊ በጥልቀት በማየት ሁኔታዎችን ከዚህ የሚበጣበጡን ነቅለው በማውጣት ሰላም ማግኘት ይቻላል። ከዛ ደግሞ ሁለተኛው ቦነስ ምንድነው? ስለ ሁኔታዎች ስናይ ሁኔታዎች ጊዜ ናቸው። እነዚህ የተለያዩ ሁኔታዎች እነዛ ለመበጥበጥ የመጡት ሁኔታዎች የተለያዩ ሁኔታዎች ጊዜ ናቸው። ደግሞ ከዛሱን ጨምርበታል ጊዜ የሆነና የሚያልፉ እንደሆኑ ረዳ። አብዛኛው የሚያጋጥሙኝ ነገሮች እንዳለ በተለያዩ ሁኔታዎች አማካኝነት የመጡ ናቸው። ከእንደገና እነዚህ የተለያዩ ሁኔታዎች ደግሞ ጊዜ ናቸው፣ የሚያልፉ ናቸው፣ የሚያልቁ ናቸው። ሁኔታዎቹን ተረድቼ የሚረብሻኝን ምን የሚለኝን ተረድቼ እነሱን ማራቅ ማጉደል እችላለሁ። ከእንደገና ደግሞ የመጡትና አምልጦ የገቡትን ሁኔታዎች ደግሞ በጊዜይነት እንደሚያልፉ በማወቅ በመታገስ ማባረር እችላለሁ። የተለያዩ ሁኔታዎች እንደሆኑ የተለያዩ ነገሮችን የሚያመጡት አንድ ነገር እንዳልሆነ በማወቄ ብቻ በጥልቀት አይቼ በማወቄ ብቻ በሜዲቴሽን በማወቄ ብቻ ህይወቴን ማቅለል እችላለሁ፣ ውስጤን ሰላም ማድረግ እችላለሁ። ግን አሁንም እንደዚህ ሲባል ሁኔታዎች ናቸው የተለያዩ ሁኔታዎች ናቸው ስል ሜቢ ከዚህ በፊትም ብዬ ሊሆን ይችላል። በጣም ፈጣን ናቸው እነዚህ ሁኔታዎች። ለዛ ነው ጥልቀት ማየትና ሜዲቴሽን የሚያስፈልገው። በጣም ፈጣን ናቸው። ሲመጡ ባንዴ ነው በሰከንድ ውስጥ ነው 20-30 ሁኔታዎች መጥተው የሆነ አይነት ፊሊንግ እንዲሰማን የሆነ አይነት ስሜት እንዲሰማን የሚያደርጉት አንድ አይደሉም፣ የተለያዩ ናቸውና በጣም ፈጣን ከመሆናቸው የተነሳ ላይክ በአፍታ ከመምጣታቸው የተነሳ አንድ ነገር ይመስለናል። ቅር አለኝ ይላል፣ ደበረኝ ይላል። አንድ ነገር አይደለም ያስደበረኝ፣ አንድ ነገር አይደለም ቅር ያስባለኝ፣ አንድ ነገር አይደለም ይህን ስሜት ያመጣው፣ የተለያዩ ሁኔታዎች ናቸው። እና እኔ በትዕግስት በጥልቀት ማየት ከቻልኩ እነዛን ሁኔታዎች ወደ ውስጥ ገብቼ ማየት ከቻልኩና መተንተን ከቻልኩ መበተን ከቻልኩ ያንን ስሜት ያመጡትን ማስወገድ ይችላል። ይሄ አክቹሊ ከራሴ ኤክስፒሪየንስ ነው የምነግራችሁ። ከባድ የምለውን ነገር በመተንተን በመበተን
ምንነቱን አይቼ ላይክ ምንድነው የሚባለው ባዶ እንደሆነ አይቼ ያገኘሁት ሰላም ስላለ በጣም ስተነትኑት ያን ነገር ባዶ ነው መጨረሻው which is አንድ ላይ ሲጣመሩ ነው እነዚህ ሁኔታዎች በጣም ከባድ የሚመስሉት ስንተነተናቸው በጥልቀት አይተን መጨረሻቸው ባዶ ነው ወይም አንዷ ሁኔታ ላይ ብቻ ዋጋ አይኖራትም አንድ ባንድ ማየት ስንችል almost አጠቃላዩን ነገር ባዶ ያደርግልናል ማለት ነው የዛኔው ነገር ይቀለናል ከውስጣችን ጊዜን ያ ኢሉዥናችን ያቅዠት የተለያዩ ሁኔታዎችን እንደ አንድ ነገር የወሰርንበት ቅዠት ይጣፋል ማለት ነው የዛኔው ነገር ይቀለናል የዛኔው ሰላም ይመጣው የዛኔው actually ጥበብ የሚመጣው ዊዝደም የሚመጣው ለዛ ነው የተለያዩ ዋይስ ሰዎች እኔ የሚገራርሙ ዋይስ ሰዎች የጻፋቸውን ሳነብ ኬት እንደመጡ ይገባናል አሁን እኛ ምናከብደው ነገር እነሱ ሲያቀሉት ለምን እንዳቀለሉት ይገባናል አሁን ያቀለሉት ምክንያት እንደዚህ በትነው ስላዩት ነው እኛ ያከበርነው በጣም አጣምረን ስላየናቸው ነው ግዙፍ አድርገናቸው ነው ሁኔታዎችን በዚህም ብሎ ነው በጣም የሚመቸኝ ህመም ሞት እኔ ፐርሰናሊ በጥልቀት ለማየት የሞከርኩት ነገር ነው ያስፈሩ ነበር በፊት ያስፈሩኝ ነበር ከዛ የሚገራርሙ ዋይስ ሰዎች ሲተነትኗቸው ሳይ ለምሳሌ ሞት የመጣው ከመወለድ ነው የሚባል ሐሳብ መጣ በጣም አሪፍ ሲል ይመስላል ወይም ኖርማል ይመስላል ኦብቪየስ የተወለደ ነው የሚሞተው ምናምን ላለ ህመም የመጣውም ስለተወለደ ነው ሞት የመጣውም ስለተወለደ ነው የሚባል ነገር ሰማለሁ ኦብቪየስ ነው ግልጽ ይመስላል ግን በኋላ ስተነትነው ስበታትነው እና ነዛጣዩ ሰዎች እንደዚህ ያሉበት ምክንያት ሲገባኝ ዝም ብለው መጽሐፍ አንብበው አይደለም የሆነ ሳይንስ መጽሐፍ አንብበው አይደለም የተወለደ ሁሉ ይሞታል ምናምን ድሮ እንደተማር ነው ማለት ነው ይወለዳል ያረጃል ይሞታል አይደለም የነሱ ዲፕ ነው በጣም በጥልቅ ገብተው ነው ያወሩት ከዘልክ የነሱን ጌ ተከትዬ ሳይ ሞት የመጣው ከመወለድ ነው ሲባል እና ለዛ ነው የማይፈሩት ሞት ላይክ ይገርማል ቢስሊያስ እንሰማው ጠቢቦች መሞትን የማይፈሩት የመጣው ከመወለድ ስለሆነ ነው ምን ማለት ነው ዝም ብለን ከፊት ለፊት ካየ ነው ግን ለምን አይፈሩ ምናምን እንላለን ከመወለድ ነው የመጣው ግን ለምን ነው የማይፈሩት ሞት እኮ ያስፈራልናል ግን በጥልቀት ስናየው ለምንድን ነው የማይፈሩት ከመወለድ ስለመጣ ነው ሞት የተወለደ ነው የሚሞተው መሞትን መፍራት ማለት መወለድን መፍራት ማለት ነው መወለድን ደግሞ ሁላችንም እንፈልገዋለን ሰው መሆንን ፈልገን መወለድን ፈልገን መሞትን መፍራት ሴንስ አይሰጥም በጥልቀት ስናየው የተወለደ ሁሉ ስለሚሞት ማለት ነው መሞትን የሚፈራ ሰው መወለድን መፍራት አለበት እኔ መወለድን ስለማልፈራ እንደ ጥሩ ነገር ስለሚያው መወለድን መሞትን እንደ መጥፎ ነገር ማየት የለብኝም አንድ ስለሆኑ ማለት ነው ይሄ አንደርስታንዲንግ ብቻ ያው እውነትም መሞት አለመኖር ምንም ቢያስፈራም ይሄ አንደርስታንዲንግ ብቻ ማለት ነው ያቀልልኛል በጣም ያቀልልኛል ፊሉን ይቀንስልኛል ህይወቴ እንዳጣጣም ያደርግልኛል በዚህ መልኩ ስናይ ሁኔታዎች ናቸው እንድንወለድ ያደረጉ ሁኔታዎች ናቸው እንድንሞት የሚያደርጉን በተቻለ መጠን እንዳልሞት ሁኔታዎች እንዳይመቻቸው አደርጋለሁ አይቀርም ግን የሆነ ቀን እንዴት ነው የሚባለው አራዝመዋል ማራዘም ብቻ ነው የምንችለው አይደል ግን እኔ መቆጣጠር የምችለው እኔ ማድረግ የምችለው ሁኔታዎች አሉ ከእንደገና እኔ ደግሞ ምንም ፓወር የሌለኝ ከውጪ መጡ ሁኔታዎች አሉ እንድወለድ የሚያደርጉኝ ከነገና እንድሞት የሚያደርጉኝ እሱንም እንዳሉ ተረድቼ እኔ ብቻማ የሆነ ማድረግ የምችለውን እያደረኩ እኖራለሁ ከዛ ዴዝ ሲመጣ ወይም ሞት ሲመጣ ከየትኛውም ሳይድ መጣ ተቀብዬ አስተናግደዋለሁ ስለዚህ ሁኔታዎችን ነገሮችን የሚያጋጥሙ ነገሮች እንዳለ በዚህ መልኩ እየተረዳን እየተነተንን አንድ ባንድ እየበታተንን ስናያቸው አረዳዳችን ይጨምራል አንደርስታንዲንጋችን ይጨምራል ህይወትን የምንረዳበት መንገድ ይጨምራል ሰው ጥበባችን ይጨምራል ሰላማችንም በዛው ልክ ይጨምራል Thank you for watching. Thank you for listening. Love and respect. Peace.